ሰላም ጤና ይስጥልን። 7 በእርግዝና ጊዜ ሊከሰቱ የሚችሉ ሊታለፉ የማይገቡ አደጋዎች። በእርግዝና ጊዜ የተለያዩ አደጋዎች ሊከሰቱ ይችላሉ። ችላ ልንላቸው የማይገባው 7 አደጋዎችን አብረን የምናየው ይሆናል። እነዚህም የመጀመሪያ አደጋ ከብልት የሚፈስ ማንኛውም አይነት ደም። ከብልት የሚፈስ ማንኛውም አይነት ደም መደበኛ አይደለም። ስለዚህ ማንኛውም ደም ከሌላ አደጋዎች ጋር ሊያያዝ ስለሚችል ምናልባትም ከእርግዝና መውረድ፣ ከውርጃ፣ ከእንግዴ ልጅ ያለ ቦታው መቀመጥ፣ የእንግዴ ልጅ ከቦታው መላቀቅ ጋር ተያይዞ ሊመጣ ስለሚችል ይሄም ምልክት ካያችሁ ወዲያውኑ ወደ ጤና ተቋም መሄድ ያስፈልጋል። ሁለተኛው ከባድ ራስ ምታት። ከባድ ራስ ምታት ከአይን ብዥታ ጋር ተከትሎ የሚመጣ ከሆነ ይሄም ከሌላ ከእርግዝና ጊዜ የሚከሰት የደም ግፊት ጋር ሊያያዝ ስለሚችል ወደ ጤና ተቋም መሄድ የግድ አስፈላጊ ይሆናል ማለት ነው። ሌላኛው የፊትና የእግር የአይን ማበጥ። ይሄ ድንገተኛ የፊት የአይን የእግር ማበጥ ሌላኛው አደጋ ነው። ምክንያቱም ይሄ ከእርግዝና ጋር ከሚከሰት ደም ግፊት ጋር ተያይዞ ሊመጣ የሚችል ነው። ኖርማሊ በመደበኛው የእግር ማበጥ በእርግዝና ጊዜ ሊከሰት ይችላል። ነገር ግን የእግር ማበጥ ከአይን ከፊት ጋር ተያይዞ የሚመጣ ከሆነ ይሄም ወደ ጤና ተቋም በመሄድ አገልግሎት ማግኘት የግድ አስፈላጊ ሆኖ ይገኛል ማለት ነው። ሌላኛው ምልክት የሙቀት መጨመር። የሙቀት መጨመር ከ38 ዲግሪ ሴልሺየስ በላይ የሆነ የሙቀት መጨመር ከኢንፌክሽን ጋር ተያይዞ ሊመጣ ስለሚችል ወዲያውኑ ወደ ጤና ተቋም በመሄድ አገልግሎት ማግኘት ያስፈልጋል። ሌላኛው ምጥ ሳይጀምር የእንሽርት ውሃ መፍሰስ። የእንሽርት ውሃ መፍሰስ ምጥ ሳይጀምር ያለ ጊዜ ምጥ ሊያመጣ ይችላል። ሌላ ትሪት ካልተደረገ ወይም ወደ ጤና ተቋም ካልተኬደ ከኢንፌክሽን ሊያጋልጥ ስለሚችል ይሄም ሌላኛው ምልክት ነው ማለት ነው። ሌላ የህፃን እንቅስቃሴ መቀነስ። የህፃን እንቅስቃሴ መቀነስ ከወትሮ እንቅስቃሴ እናትየዋ ከምትሰማው ወትሮ እንቅስቃሴ የህፃኑ እንቅስቃሴ የተለየ ማይሰማ ወይም የቀነሰ እንቅስቃሴ ከሆነ ወደ ጤና ተቋም በመሄድ የግድ አገልግሎት ማግኘት አስፈላጊ ሆኖ ይገኛል ማለት ነው። ሌላኛው ከባድ የሆድ ህመም። ከባድ የሆድ ህመም ከሌላ ከእርግዝና ጊዜ የሚከሰቱ ህመሞች ጋር ተያይዞ ሊመጣ ይችላል። እነሱም ከእንግዴ ልጅ ቦታ መላቀቅ ጋር ተያይዞ ሊመጣ ይችላል። እርግዝና ያለ ቦታው የመቀመጥ ወይም ኤክቶፒክ ፕሬግናንሲ ከምንለው ጋር ተያይዞም ሊመጣ ስለሚችል እነዚህ ምልክቶች ካያችሁ እርጉዞችም ሆነ ቤተሰብ ወደ ጤና ተቋም መውሰድ አስፈላጊ ይሆናል ማለት ነው። ይህም ቪዲዮ ከተመቻችሁ ላይክ፣ ኮፒ ሊንክ፣ ሼር በማድረግ ለቤተሰቦቻችሁ አድርሱ። አመሰግናለሁ።